በልጅነቷ የመገፋትን ስሜት ተሸክማ በድል አልፋለች። በአንዲት ስመጥር ድምፃዊት ቅስሟ እስኪሰባበር ድረስ ሙዚቃ ባለፈበት እንዳታልፍና የትም እንደማትደርስ ቢነገራትም ተስፋ ባለመቁረጥ ሚሊዮኖችን አሳምናለች። የደረሰችበት ከፍታና ዝና ሳይጫናት ለሚወዷት ሁሉ ቅርብ በመሆን ተጨማሪ መውደድን አትርፋለች። ድምፃዊት ቬሮኒካ አዳነ ተካ። ውድ የቻናላችን ቤተሰቦች ቀጥሎስ የማንን ያልተነገረ ታሪክ እናጋራችሁ? ሐሳባችሁን በኮሜንት እንድታጋሩን በአክብሮት እንጠይቃችኋለን። በአባቷ ያልተቋረጠ እንክብካቤ ያደገችው የድምፃዊ አዳነ ተካ ልጅ ከ2 ዓመት ዕድሜዋ ጀምሮ ማሳለፍ የሌለባትን ከባድ ጊዜ ለማለፍ ተገዳለች። እነዛን የማያልፉ የሚመስሉ ከባድ ቀናትና የመገፋት ስሜቶች በአባቷ አለውባይነት እንዳለፈቻቸው ትመሰክራለች። ትምህርቷን በአዲስ አበባ ማጂክ ካርፔት ትምህርት ቤት ተከታትላለች። በዘማሪ ዘርፌ ከበደ የመጀመሪያ ዘማሪዎች ድምጿን ያሟሸችው ቬሮኒካ በአፍላነት ዕድሜዋ በማጂክ ካርፔት ትምህርት ቤት ውስጥ በተካሄደ ሙዚቃ ውድድር አሸንፋለች። ከሙዚቃው ጎን ለጎን በትምህርቷ የገፋችው ቬሮኒካ አዳነ በጆርናሊዝም እና ኮሚኒኬሽን የትምህርት ዘርፍ ከመቀሌ ዩኒቨርሲቲ የመጀመሪያ ዲግሪዋን ተቀብላለች። በመቀሌ ዩኒቨርሲቲ ቆይታዋ ተማሪ ሆና በሶሻል ሚዲያ ብዙ ተከታዮችን ማፍራት የቻለችው ቬሮኒካ አዳነ የተለያዩ ሀገር ውስጥና የውጭ ሙዚቃዎችን በራሷ መንገድ በሚገርም ብቃት በመጫወት ከህዝብ ጋር ተዋውቃለች። የታዋቂዋ ድምፃዊ ሪሃና የልብ አድናቂ የሆነችው ቬሮኒካ ወደ ሙዚቃው ኢንዱስትሪ እንዳትገባ በድምፃዊና ማሲንቆ ተጫዋች አባቷ አዳነ ተካ ክልከላ ቢደረግባትም በድብቅ ጊታር እስከ መማር ድረስ በሙዚቃው ለመግፋት ቆርጣ በመነሳት ገፍታበታለች። የዩኒቨርሲቲ ተማሪ ሆና ዶርም ውስጥ እየሰራች በምትለቃቸው ሙዚቃዎች በተለያዩ ሶሻል ሚዲያ ፕላትፎርሞች በተለይም ኢንስታግራም እና ዩቲዩብ ላይ ጥሩ ተቀባይነትን አትርፋለች። ቬሮኒካ የቴዲ አፍሮን ሰንበር የሚለው ሙዚቃ በራሷ መንገድ ሰርታው ድምፃዊ ጃኪ ጎሲ የሷን ጉብዝና መስክሮ ለወዳጆቹና ተከታዮቹ አጋርቶት የነበር ሲሆን ይህ እውነት ብዙ ተከታዮች እንድታፈራ እንደረዳት ትናገራለች። በተማረችበት የጋዜጠኝነትና ኮሚኒኬሽን ሙያ ተመርቃ ለአንድ ዓመት በ3500 ብር ተቀጥራ የሰራች ሲሆን የመጀመሪያው ኢትዮጵያ ሳተላይት ስትወነጨፍ 50,000 ብር ተከፍሏት በርካታ ባለስልጣናትና ባለሙያዎች በታደሙበት የዜግነት ክብርን ዘምራለች። ማሻፕና ከቨር በሚል የሌሎች ድምፃውያንን ስራ አሳጥሮ በመስፈን ራስን ለማስተዋወቅና በህዝብ ዘንድ ቶሎ ተቀባይነት ለማግኘት ጥሩ መንገድ እንደሆነ ካሳዩ ጥቂት ወጣት ድምፃውያን መካከል ቬሮኒካ ግንባር ቀደሟ ናት። የሌሎች ሙዚቀኞች ስራዎች ከመስራት ባለፈ ማረን፣ ተው፣ አበባዬ፣ እናነይና ኩርፊያው የተሰኙ የሙዚቃ ስራዎችን ህዝብ ጋር በማድረስ በእያንዳንዱ ስራዋ ደማቅ ቀለሟን አተማለች። በአንዲት ስመጥርና አንጋፋ ድምፃዊት ቅስሟ እስኪሰበር ድረስ ሙዚቃ ባለፈበት እንዳታልፍ የትም እንደማትደርስ የተነገራት ቬሮኒካ ዛሬ በሚሊዮኖች እይታ ያላቸው በርካታ ነጠላ ዜማዎችን አበርክታ እጅግ ተወዳጅነትን አትርፋለች። የበኩር ስራዋ በሆነው መጠሪያ አልበም የሙዚቃው ኢንዱስትሪ ውስጥ ትልቅ አሻራ አኑራለች። ይህ አልበም በጣም ተደማጭና ተወዳጅነትን ከማትረፉም በላይ በሚሊዮኖች በመሸጥ የልፋቷን ፍሬ በልታለች። በሶሻል ሚዲያ ፕላትፎርሞች ሚሊዮኖች የሚከተሏት ድምፃዊት ቬሮኒካ አዳነ የራሳቸውን የሙዚቃ አልበም በራሳቸው ዩቲዩብ ቻናል ካጋሩ ጥቂት ድምፃውያን መካከል አንዷ ስትሆን በድምጽ ብቻ ያጋራቻቸው ምስል አልባ ሙዚቃዎቿ ሳይቀር በሚሊዮኖች የሚቆጠር እይታን አግኝተውላታል። ቬሮኒካ የመጀመሪያ ስራዋ በሆነው መጠሪያና በዚህ አልበሟ ውስጥ በተካተቱ የሙዚቃ ስራዎቿ በተለያዩ ምስራቅ አፍሪካና አፍሪካ አቀፍ ውድድሮች ታጭታ ትልልቅ ሽልማቶችን አግኝታለች። ወደፊትም በሙዚቃው ኢንዱስትሪ ብዙ ስራዎችን ለማበርከት በጥንካሬ እየሰራች ያለችው ቬሮኒካ ብዙ ችግሮችን በብርታትና ባለመድከም ያሳለፈች ሲሆን ዛሬ ደረሰችበት ለመድረስ በአንድ ምሽት እዚህ ናት ስትባል 3 እና 4 መድረኮች ላይ በመገኘት የሙዚቃ ስራዎችን እስከ ማቅረብ ድረስ ሰርታለች። ጥቂቶች ድምፃዊቷ ዛሬ ደረሰችበትን ስኬት ከብዙ ነገር ጋር ለማላተም ቢሞክሩም ሚሊዮኖች ግን ምን አይነት ታታሪ ሰራተኛ እንደሆነችና
እንዴት ያለ ዋጋ እንደከፈለች ይረዳሉ። እናም እኛም ጥረቷን ከሚያደንቁና ስኬቷ ከሚያስደስታቸው ወገኖች ነንና መልካሙን ሁሉ እንመኝላታለን። ውድ የቻናላችን ቤተሰቦች ስለ ወጣቷ ድምጻዊትና የተለያዩ ድርጅቶች አምባሳደር ቬሮኒካ አዳነ ያሰናዳንላችሁ ዝግጅት ይህንን ይመስላል። ቀጥሎስ የማንን ያልተነገረ ታሪክ እናካፍላችሁ? ሐሳብ አስተያየታችሁን በኮሜንት ብታጋሩን እጅግ ደስ ይለናል። እንዲህ አይነት ግለ ታሪኮች ከወደዳችሁ አሁን ያላችሁት ትክክለኛ ቦታ ላይ ነው። ሰብስክራይብ የምትለዋን በተን ተጭናችሁ ቤተኛ እንድትሆኑ እንጋብዛችኋለን። ታሪኩን ከወደዳችሁት ቪዲዮን ላይክ ማድረግና ለወዳጆቻችሁ ማጋራት እንዳይረሳ። አብራችሁን ቆይታችሁ ማዕዳችንን ስለተጋራችሁን ከልብ እናመሰግናለን። ቸር ቆዩን።